ራስን በራስን የማስተዳደር መብት ተከብሮ ክልሎች እንዳለ ሆኖ ግን የሚያገናኝ ኢትዮጵያዊ ወይም ኢትዮጵያ መኖር አለበት ማለት ነው የሚያገናኝ ክልሎች እንዳለ ሆኖ ደግሞ እኔም አብዲ ማን ነህ ከተባልኩኝ ኢትዮጵያዊ ነኝ ካልክ በኋላ ነው ሶማሌ ነኝ የሚለው ማለት ነው አብዲ ማን ነህ ከተባለ ሶማሌ ነኝ ካልኩኝ ሲተከብ ይወስዳል አብዲ ማን ነህ ከተባለ ኢትዮጵያዊ ነኝ ከኢትዮጵያ በኋላ ነው እኔ ሶማሌ የሆንኩት ማለት ነው ሶማሌ ነኝ ሰው እኔ ቢጠይቀኝ አብዲ ማን ነህ ከተባለ ኢትዮጵያዊ ብዬ ነው የሚኮራው ኢትዮጵያነትን እንኮራበታለሁ ማለት ነው ኢትዮጵያዊ ነኝ ካልኩ በኋላ የትኛው ብሔረሰብ ከተባልኩኝ በኋላ ነው ሶማሌ የሚለው ማለት ነው በትምህርት ቤቶች በካልቸር ጊዜ አንዱ የኡራጌ ካልቸር ሶማሌው የኡራጌ ካልቸር ኦሮሞ የአማራ ካልቸር አማራው የትግራይ ካልቸር ልብስ ለብሶ ሲጨፈሩ አንድነት ያመጣል አብሮነት ያመጣል ለካ ኢትዮጵያ ብሔር ብሔረሰብ ብዙ ካልቸር አለ ብሎ ይሄዳል ማለት ነው ያምናል ዩኒቨርሲቲም እንደዛ አይነት ነው የሶማሌ ተወላጆች ወደ ሌላ ክልል ዩኒቨርሲቲ ሲማሩ ፌደራሊዝም ያጠናክራል ግን የሶማሌ ተወላጆች ሶማሌ ክልል ብቻ ወይ ሶማሌ ክልል ዩኒቨርሲቲ ከተማሩ ፌደራሊዝም አያጠናክርም አንድነትን አያመጣም የግልነትና የብሔርነትን በቃ ህዝበኝነት ነው የሚያመጣው ማለት ነው እና በተፈጠረው ችግር መፍትሄ ነበር ፌደራል መንግስት እንደ መፍትሄ ወስዷል እስከሚረጋጋ ድረስ ነው ተወሰነ አንደኛ ሴሚስተር ሁለተኛ ሴሚስተር ነው የተባለው የተወሰነ ጊዜ ነው የተባለው እንጂ ሲረጋጉ ወደ ህይወታቸው እንደሚመለሱ ነው የተነገረን ለጊዜው የተወሰነ መፍትሄ ነው የግድ ሚል ነበር ያምናለው ግን እንደ ሁኔታ አላምንበትም ማለት የጂጂጋ የሶማሊያ ተማሪ ዩኒቨርሲቲ ተማሪ ጂጂጋ ብቻ መማር አለበት የሚል አላምንበትም ግን ችግሩ ያመጣው ነው መታወቅ አለበት ብዙ የኦሮሞ ተማሪዎች በጂጂጋ ይማራሉ አሁን በዚህ ሰዓት ማየት ይችላልላችሁ በሰላማዊ መንገድ እኛ አንሄድም በቃ እንደውም ይድሉ ተሰጥቶ አንሄድም ኦሮሞ ነኝ ግን እዚሁ ነው የምማረው ብሎ ያመኑ አሁንም በሰላማዊ መንገድ እየተማሩ ያሉ አሉ ማለት ነው ማየት ይችላልላችሁ ዩኒቨርሲቲ በአሁኑ ሰዓት ሰላማዊ የሆነ የመማር ማስተማር ሂደት ላይ የሚገኝ በትንሿ ኢትዮጵያ የሚመስል መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች መገኛ የሆነ ማንኛውም የኢትዮጵያ ብሔር ብሔረሰብ ትንሿን ኢትዮጵያ እዚህ አግኝቶ ኢትዮጵያ ምን ትመስላለች ከዚህ ሲወጣ አስተሳሰቡን ከቀበሌያዊ ወረዳዊ ሰፋ አድርጎ እንደ አገር እንዲያስብ የምናደርግበት ተቋም ነው ስለዚህ በአሁኑ ሰዓት ከሚወረወሩ የተለያዩ ፕሮፓጋንዳዎች ጂጂጋ ዩኒቨርሲቲ ሰላም አይደለም ጂጂጋ ዩኒቨርሲቲ ችግር አለ በአሁኑ ሰዓት በጂጂጋ ዩኒቨርሲቲ ዝም እንኳን በሰላም ላይ ነው ያለችው አይደለም የሰው ልጅ ምንም ችግር የለም ለዚህ ሰላም ደግሞ ዋናውና ትልቁ ተዋንያን ማን ነው ተማሪ ነው እኛ እንደ አመራር ከተማሪዎች ጋር ያለን ቅርበት ግቢያችን ሰላም እንዲሆን ትልቅ አስተዋጽኦ አድርጓል ከዚህ በቅርብ ወቅት የተከሰተ ችግሮች አሉ እነዛን ችግር እኔ በግሌ አሁንም ለእናንተ በግልጽ የምናገረው በግሌ ትምህርት ሚኒስቴር የወሰደውን እርምጃ እኔ እቃወማለሁ የኦሮሚያ ክልል ተማሪዎች ከዚህ ወጥተው ወደ ኦሮሚያ ወይ ወደ ሌላ ቦታ ኦሮሚያ ክልል ዩኒቨርሲቲ ውስጥ ያሉ ሶማሌዎች ይውጡ ሚለው እኔ በግሌ አልደግፈውም ይሄ መሆን የለበትም ባይነኝ ነኝ ለምን ልጆቹ ተለቃቅሰው ነው የተለያዩት አልቅሰው የቀሩ ልጆች አሉ እዚህ አንሄድም ያሉ የመማር ማስተማር ሂደቱ በጣም ጥሩ ነው እንደነ በጣም ደስ ይላል ገረመኝ ማለት ነው በጣም ጥሩ ነው ተማሪዎቹም ያለው ጸጥታውን በጣም ደስ ይላል ከሌላ ዩኒቨርሲቲዎች ምን ለየውና በጣም የተለየ አንግል እንዳለን የሚመለከተው በዚህ ሁኔታ የሚቀጥል ከሆነም ደግሞ ለሌላ ዩኒቨርሲቲ ምሳሌ ይሆናል ብዬ አስባለሁ ቆይታ በጣም ደስ ይላል ማለት ከሌላ ዩኒቨርሲቲ የሚለየው እንደሚመስለኝ በጣም ሰላም ያለው ሀገር ነው ሁሉም ነገር ደስ ይላል እዚህ ያለው ምን ይመስላል ሰላማዊ መማር ማስተማር ስራ እኛ ፎርዚ እስካሁን ገብተን ምንም አይነት እንትን አላየሁም አራተኛ ዓመት ነሽ አራተኛ ዓመት ነው እና ረብሻ ምናምን የለም እዚህ ማለት ብዙ ተማሪ አለ አሁን እዚህ
ከዛ በራብሻ እንትን ብሎ ራብሻ ይኖራል ምናምን ብሎ ብዙ ተማሪዎች ከዚህ ለቆ ሄደዋል ከግቢ ግን የተወሰነ ተማሪ ነን አሁን እስከ አለን በሰላም ተማሪ ነው ምንም እስከ አንድ ነገር ባይከላስም ተማሪ ምንም በእንትን ነገር የለም እስካሁን የደረሰበት ተጽዕኖ የለም ምንም የለም ምንም እስካሁን በሰላም ተማሪ ነው ግቢው በክላሱ እንዳለ በቃ እንደ ድሮ ነው መጀመሪያ እንደጀመረን አሁንም የቀጠለ የኦሮሚያ ብቻ ሳይሆን የሌላ ክልል ተወላጆችም አሉ እነሱስ እንዳለ በቃ እንደ ድሮ ማለት ነው በክልል የሚከፋፈል ሳይሆን እንደ ድሮ በክላሱ በግቢም እንደዛ በትምህርትም የቀጠለ ነው ስሜ ፎዚያ ኡመር ባላለው የመጣሁት ከኦሮሚያ ክልል ከጉጂ ዞን ነው ከቡሌ ሆራ ከተማ ዲፓርትመንት ሶሺዮሎጂ 3ኛ ዓመት ተማሪ ነኝ። የ3 ዓመት ቆይታሽ ምን ይመስላል እዚህ ዩኒቨርሲቲ? የ3 ዓመት ቆይታዬ በጣም አሪፍ ነው እና በዚህ ዓመት ነበረ ትንሽ ችግር የነበረው ግን በሰላም እየተማርን ነው እስካሁን በሰላም ማለት ነው። መሄድ አልፈለኩም ሰላም ነበረ እና ደግሞ የሚያስኬድ ነገር አላያስኬድም እንደዛ በሰላም እየተማርኩ ስለሆነ እንደኔ እንዳንድ ሰው ተመልሶ ቢማሩ ባይነኝ እና ሰላም ነውና መሳች ተመልሳች ተማሩ እኛ ከተስማማን ሰላም ይኖራል።